መቼም እንደዚህ አይነት ሀገር ተረት ላይ ድሮ ካልሆነ በስተቀር እንደዚህ በአካል ኤግዚስት አድርጎ እኔ መጥቼ በአካል እንደዚህ አያዋለሁ ጭራሽ ቪዲዮ ሰራበታለሁ ብዬ አስቤም ገምቼም ጠብቄም አላውቅም። ብዙ ሰዎች ወደዚች ሀገር ስሟን ሰምተው ራሱ ማያውቁ በድንገት ይመጣሉ። ከዛ በኋላ ሀገሪቷን ከጎበኙ በኋላ ግን ቸውቡድ ተረት ላይ ካልሆነ እንደዚች ሀገር አይተን አናውቅም ሲሉ ይሄዳሉ። የአንድ ሰፋ ያለ ቤተሰብ መኖሪያ የተንጣለለ ግቢ በድንገት ወደ ሀገርነት ቢቀየር ለማመንም ለመታሰብም ያውም በዚህ ዘመን በማይችል ሁኔታ የሀገሪቱ መሪ ንጉሱ ህዝቡን በሙሉ ጠርቶ እየደገሰ በየጊዜው የሚያበላበት ጤና፣ ግብር የመሳሰሉት ነገር በአብዛኛው ለህዝቡ ነፃ የሆነባት የማይታመኑት እንግርታዊ ነገሮች የሚከሰቱባት ማንኛውም እኔ ነኝ ያለ ሀብታም ወደ ሀገሪቱ መጥቶ ሀገሪቱን መከራየት ጭምር የሚችልባት አስገራሚ ሀገር በዛሬው ቪዲዮ አስቃኛችኋለሁ። ለማንኛውም ያለሁት ዛሬ አብዛኞቻችሁ ስሟን ራሱ እንደማታውቋት እርግጠኛ ነኝ። ያው ሀገሪቷን የምታውቁ ደግሞ ዛሬ በዚህ ቪዲዮ ትደግሟታላችሁ ማለት ነው። ሊንችተንስታይን ያለሁት ዋና ከተማዋ ቫዱዝ ይባላል። በጣም ትንሽ እየሆነች ግን እንግርታዊ ነገር የሚከሰትባት ሀገር ናት። ዛሬ ተዘዋውረን እሷን እንጎበኛለን። የማይታመኑ አስገራሚ ነገሮችን እነግራችኋለሁ። ወቸው ጉድ የማትገባበት የለም እያላችሁ አብራችሁን ቆዩ። ለማንኛውም ኔክስት ልጎበኘው የምፈልጉት ሀገር ካለ ለማንኛውም ኮመንት ላይ አሳውቁኝ። ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉ። ሀገሪቷንም ከወደዳችኋት ይህንን ቪዲዮ ላይክ ማድረግ አትርሱ። ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። የማንገባበት የማንደርስበት ሀገር የለም። ሁሉንም ተራ በተራ በቪዲዮ መላው ዓለምን አብረን እንዞራለን። ሁልጊዜም የጉዞ አካል ስለምትሆኑ ዛሬም እጅግ አብዝቼ እንደ ሁልጊዜው አመሰግናለሁ። ወደ ሀገር ጉብኝታችን ቪዲዮ እናልፋለን። ከዛ በፊት ግን ይህንን ቪዲዮ ስፖንሰር ያደረገላችሁ ደግሞ ማን ነው? ሆሴ ሪል ስቴት ነው። እንኳን ደስ አለው። ሆሴ ሪል ስቴት አሁንም ከቃሉ ቀድሞ ቤቶን ሊያስረክበው ዝግጅቱን ማጠናቀቁን ሲገልጽ ደስታ ይሰማዋል። ከዚህ ቀደም ሮሃ አፓርትመንትን ከ8 ወር በፊት የረር የመኖሪያ መንደርን ከ6 ወር በፊት ቀድሞ እንዳስረከበ ሁሉ አሁንም የቦሌ ፕሮጀክቱን ከነሙሉ ካርታውና ቁልፉ ጋር ሊያስረክበው ቅድመ ዝግጅቱን አጠናቋል። ከጳጉሜ 1 2017 ዓ.ም ጀምሮ ከ5ኛ እስከ 10ኛ ፎቅ ያሉትን መኖሪያ ቤቶች ለደንበኞቹ ማስረከብ የሚጀምር ሲሆን ለቀሩት ጥቂት ቤቶች ደግሞ የባንክ ብድር ስለተመቻቸ እርሶም የዚህ ዕድል ተጠቃሚ ሆኑ። ሁሉም ቤቶች ሕጋዊ ካርታ ያለቀላቸውና ጥንቅቅ ብለው የተገነቡ ናቸው። የቅንጡ ቤት ባለቤት ለመሆን ዛሬውኑ በ6966 ላይ ወይም በ0902 22 25 በመደወል ሃሎ ይበሉን። ሆሴ ሪል ስቴት ከቃል በላይ። ኦኬ፣ በሊንችተንስታይን ዋና ከተማ ቫዱዝ እንኳን ደህና መጣችሁ። እንግዲህ በዚህች በሊንችተንስታይን ዋና ከተማዋ ቫዱዝ ላይ እንደምታዩት ይሄ ዋናውና ሰፊው አደባባይ ነው ዋና ከተማዋ ላይ የሚገኝ እና እንደምታዩት እጅግ በጣም ነው የሚያምረው። ይሄ ራሱ ቢልዲንጉና የመንግስት መስሪያ ቤት ነው በነገራችን ላይ። ይሄኛው ደግሞ የካቶሊክ ካቴድራል ነው። በነገራችን ላይ ሃይማኖታቸውን በዚሁ ለማየት እንሞክር። ሃይማኖታቸውን ስናይ ወደ 69% የሚሆነው የሀገሬው ሕዝብ ሮማን ካቶሊክ እምነት ተከታይ ነው። 8.1% የሚሆነው ደግሞ የፕሮቴስታንት እምነት ተከታይ እንደሆነ ነው ዳታዎቹ የሚያሳዩት። 6%ቶቹ ሙስሊም ሲሆኑ ምንም ሃይማኖት የለንም ያሉት ደግሞ 9% ናቸው። እንዲሁም ደግሞ የኦርቶዶክስ ክርስትና እምነት ተከታዮች ደግሞ 1.8% ናቸው ማለት ነው። እና እንደምታዩት ዋና ከተማዋ ቫዱዝ በጣም ነው የምታምረው። እጅግ በጣም ውብ የሚባል ሀገር ነው። ይህ በዋና ከተማዋ ቫዱዝ ውስጥ መጀመሪያ ፊት ለፊት የምታገኙት ሐውልት ደግሞ የንጉስ ዮሐንስ ዳግማዊ ወይም ጆን ደ ሰከንድ ሐውልት ነው። በሊንችተንስታይን ታሪክ ረጅም ጊዜ የገዛ ንጉስ ነው። በነገራችን ላይ ሙሉ ሀገሪቷ የምትተዳደረው በንጉሳዊ ስርዓት ነው። አሁንም ቢሆን የአንድ ቤተሰብ ነገስታት ናቸው። እርስ በርስ ስልጣኑን እየተቀባበሉ የሚመሯት ሀገሪቷን ማለት ነው። ሙሉ በሙሉ በንጉሳዊ ስርዓት ስትመራ ንጉሱ የበላይ የሀገሪቱ አስተዳዳሪ ሆነው እንዲሁም ሌሎች የፖለቲካ አስተዳዳሪዎችን ደግሞ ከስር መርጠው ሀገሪቱ በህዝባዊ ምርጫ የበታች አካላት ይመረጣሉ። ንጉሱ ግን መቼም ቢሆን አይመረጡም፣ ወይም ደግሞ ንጉሱ ደግሞ መቼም ቢሆን ያው አይሻሩም እስካልሞቱ ድረስ ማለት ነው። አሁንም ቢሆን ንጉሱም አሉ፣ ልጆቻቸው ልዑሎቹም እንዲሁም ደግሞ ልዕልቶችም አሉ ማለት ነው። በየቦታው ደግሞ የነገስታቱን ሐውልት በሙሉ ትመለከታላችሁ። የሊንችተንስታይን ታሪክም ስናነብ በ17ኛው መቶ ክፍለ ዘመን የነበረ ሰፊ ንጉሳዊ ቤተሰብ ግቢ ነው በድንገት ወደ ሀገርነት የተቀየረው። በነገራችን ላይ ይህችን ሀገር 30 ደቂቃ የሚሆን ከነዳችሁ አቋርጣችሁ ትሄዳላችሁ እና ምን ያክል ሀገሪቱ ጠባብ እንደሆነች ነው ይሄ የሚያሳያችሁና በየቦታውም ስትሄዱ የነገስታቱን ሐውልቶች፣ ፎቶግራፎች በየቦታው ታገኛላችሁ። በተለይም ከእንግሊዝ መንግስት ጋር ደግሞ እጅግ በጣም የቀረበ ግንኙነት ነው ያላቸው። ይሄ እንግዲህ ሀገሪቱ ውስጥ ያለው የካቶሊክ
ትልቅ ካቴድራል ነው። እጅግ በጣም ግዙፍ ህንፃ ነው። አሰራሩም እንትኑም በጣም ነው የሚያምረው። እንደምታዩ ተመልከቱ። በጣም ግዙፍ ነው። በጣም የተዋበ ነው። ማየት ይቻል ይሆን ገብቶ እስቲ ሰውዬው ሄደን ተከትየው ልጅ ካስገቡኝ ገብቻ ይዋለሁ። ዋው በጣም ግዙፍ ነው አሰራሩ። በተለይ ደግሞ ለተራራ ጥግ ስለተሰራ ከታች በኩል ሆናችሁ ወደዚህ ስታዩት ገና ሀገሪቱ ላይ ስትገቡ ጀምሮ ሙሉ በሙሉ ነው በትልቁ ገዝፎ የሚታየው። ድንጋያማ ቅርጽ ያለው ነው። ያ ክፍት ነው። የሆኑ ክልከላዎች አሉ። ከፈቀዱ እናያለን። ቪዲዮ የሚከለክል ነገር የለም ግን ሳይለንት። እስቲ ቆይ በሩን ከፍቼ ልግባ። ፈራሁ። በጣም ግዙፍ ነውና ዝምታው ደግሞ በጣም እንትን ይላል። ጸጥ ያለ ስለሆነ ወይስ ጎበኘ ነው። በአጠቃላይ የሃይማኖታቸው ጉዳይ ይሄንን ይመስላል። አብዛኛው 69 ማለት 70% የሮማ ካቶሊክ እምነት ተከታዮች ናቸው ማለት። አሁንም ድረስ በንጉሳዊ ስርዓት የምትተዳደረው ሊንቸንስታይን ታሪኳን በአጭሩ ስንመለከተው ቅድም እንዳልኳችሁ በ17ኛው መቶ ክፍለ ዘመን ጀምሮ ነው ምስረታዋ የሚናገረው። ያውም ያንድ ሰፊ የሆነ ቤተሰብ ግቢ ነበረች። ግቢ ስንል እንግዲህ አንድ ሰፊ ግዛትን ውሰዱት። በድሮ ጊዜ ከበርት የሚባለው እንግዲህ መሬቱ ርካሽ ነው በዛ ጊዜ ምናምንና ያው ሰፊ መሬት አላቸው ስንል አንድ ግዛት ሙሉ ነው ያላቸውና በየጊዜው ደግሞ እየገዙ መሬታቸውን እየለጠጡት ይመጣሉ። በዚህም በተለይ በአውሮፓ ውስጥ ሰፊ የሆነ ፋሚሊ ነውና ፋሚሊውን ሃውስ ኦፍ ሊንቸንስታይን ተብሎ ቤቱ የሚጠራ ነበረ። እጅግ በጣም ሰፊ ስለሆነ ማለት ነው። እና ሊንቸንስታይን ከዛ ጊዜ ጀምሮ የሊንቸንስታይን ፋሚሊ እየተዋለደ እየበዛ አካባቢውን ደግሞ መሬቶችንም እየገዛ እየጨመረ እቺን ዋና ከተማ ቫዱዝን ጨምሮ እየገዛ እየጨመረ ይመጣል ማለት ነው። በኋላ ላይ እንግዲህ ሰራተኞች ያው ቤቱ በሰፋ ቁጥር ሳር የሚያጭደው ምን የሚለው በቃ ሰራተኛ ደግሞ በብዛት ያስፈልጋቸው። ሰራተኛ ሲያመጡ ሰራተኛውም እዛው እየተጋባ ሲወልድ ዛሬ እንግዲህ ከ300 ዓመት በኋላ እቺ ሀገር ልትወለድ ቻለች ማለት ነው። እንግዲህ ይሄንን ስናይ ወረራ አጋጥሟቸዋል። በየጊዜው ሀገር እየሆኑ ሲመጡ በተለይ ዌልዝ እያካበቱ ሲመጡ ኦስትሪያም በአንድ ጊዜ ወራቸው እንደነበር ታሪኳ ያስረዳል። ከዛ ላ ኦስትሪያ እየተዳከመች ስትመጣ በተለይ የአንደኛው ዓለም ጦርነት ከተከሰተ በኋላ ኦስትሪያ ስትዳከም እነሱ ሙሉ በሙሉ ሀገርነታቸውን ጠብቀው ከስዊዘርላንድ ጋር ወዳጅነታቸውን በከፍተኛ ሁኔታ አውጀው በዚያው ቀጠሉ ማለት ነው። እንግዲህ ከረጅም አጭሩ ታሪክ አሳጥረን ስናየው ይሄ ነው። በጣም ብዙ ውጣ ውረዶች በመሀል አሳልፈዋል። ነገር ግን ከብዙ በጥቂቱ ማለት ነው። አሁን እንግዲህ በዛው ንጉሳዊ ቤተሰብ ሲወርድ በመጣው በዛው ንጉሳዊ ቤተሰብ ነው አሁንም የሚተዳደሩት እና ህጎቻቸው ምናምን በጣም ከሚጠበቀው በላይ እጅግ በጣም አስገራሚና የተለዩ ናቸው። ከተሞቻቸው እንደምታዩት ሆነ ጀስት ፓርክ ውስጥ ወክ እያደረጋችሁ ነው የሚመስላችሁና በጣም ጽድት ያለ ነው። አብዛኛው የሀገሬ ህዝብም ደግሞ በጣም ከፍተኛ ሀብት ያለው ነው ማለት አብዛኞቹ ሚሊዮነሮች ናቸው። ቢሊዮነሮችም አሉ። አብዛኛው የሀገሬው ህዝብ ግን ሚሊዮነር ነው። ምክንያቱም እንዳልኳችሁ በጣም ጥቂት ህዝቦች ያሉባት ሀገር ናት። የህዝብ ቁጥሯን ስንመለከት እንግዲህ በ2024 መጨረሻ በተደረገው ቆጠራ ወደ 40 ሺህ አካባቢ ናቸው የሀገሬው ህዝብ። አስቡት ምን ያክል ትንሽ እንደሆኑ እና በዓለማችንም ላይ 6ኛ ትንሽ ሀገር ናቸው። የመንግስት መስሪያ ቤቶቹን፣ ስትሪቶቹን፣ አደባባዮቹን ስትመለከቱ በጣም ነው እጅግ በጣም የተዋቡ ናቸው። እንደገና እዚህ ውስጥ ደግሞ የሚሸጡት ምንም ርካሽ የሚባል ነገር የለም። እዚህ ሀገር ሁሉም ነገር በጣም ኤክስፔንሲቭ እና ውድ የሆኑ ማቴሪያሎች ናቸው የሚሸጡት። እንዳልኳችሁ ጎረቤቷ እንግዲህ ስዊዘርላንድ ነች። ከስዊዘርላንድ ጋር በከፍተኛ ሁኔታ ተወዳጅተዋል። መከላከያ ሰራዊት የሚባል ነገር የላቸው። ሊንቸንስታይን መከላከያ ሰራዊት የሚባል ወታደር የሚባል የላትም። በጣም ጥቂት ቁጥር ያለው ፖሊስም ነው ያላት ጭምር። እንዲሁም ደግሞ በጣም የሚያስገርመውና ለሁሉም ሀገር የሚመኙት ደግሞ የወንጀል ሬቷ ነው። ወንጀል ኦልሞስት በተለይ 2017፣ 2018፣ 2019 ባሉት 3 ተከታታይ ዓመታት ምንም ወንጀል አልተፈጸመም እዚህ ሀገር። ሲንግል አንድ ወንጀል አንድ ዘረፋ እንኳን አልተፈጸመም እና አሁንም ላይ በጣም ኦልሞስት ዜሮ በሚባል ደረጃ ወንጀል ከማይፈጸምባቸው ሀገራት ተርታ ትመደባለች እና ያው የተጠናከረ ጥበቃ የለም። አብዛኛው ህዝብ ሚሊዮነር ነውና የናጠጠው ኑሮ ነው የሚኖሩት። ታዲያ እንዴት ማን ይከላከልላቸዋል ወረራ ቢመጣ የሚለው እንግዲህ የመጨረሻ የተዋጉት ጦርነት የተሳተፉበት ጦርነት ተሳትፈዋል። ቅድም እንዳልኳችሁ ታሪካቸው በብዙ ምስቅልቅል ውስጥ ቢያልፍ የመጨረሻ ጦርነት የመጀመሪያው ዓለም ጦርነት ነው 1914 እንደ አውሮፓውያን አቆጣጠር ማለት ነው። ከ1914 በኋላ እንግዲህ ላለፈው 110 ዓመት በምንም አይነት ጦርነት ውስጥ ተሳትፈው አያውቁም። ኒውትራል የሆነ ወይም ስዊዘርላንድ የምትከተለው አይነት ፖሊሲ ነው የሚከተሉት በጦርነት ጉዳይ። ከዛ በኋላ ንጉሶቹም በምንም አይነት ጦርነት ውስጥ የመሳተፍ ኢንቮልቭ የማድረግ ነገር የላቸውም ፍላጎቱ። ታዲያ ጦርነት ወደን የምንገባበት አይደለም። ብዙ ጊዜ አይደለ ጦርነት አንዳንድ ጊዜ ይቅር ስላለን ብቻ አይቀርም፣ ሳይፈለግም ሊመጣ ይችላል። ስለዚህ ምናልባት ይቺ ሀገር ታዲያ ወራሪ ቢመጣባት ቀድሞ በጎረቤቶቿ እንደተወረረችው አሁንም ወረራ ቢመጣ
አሁንም ጦርነት ቢመጣ ምን ታደርጋለች የሚለው ነው። ለዚህ ደግሞ ንጉሷና የሀገሪቱ መሪዎች የወሰኑት ውሳኔ ነው ሀገሪቷን እስካሁን እዚህ እንድትደርስ ያደረጋት። ይሄውም በአጠገቧ በምትገኘው ለስዊዘርላንድ ከፍተኛ የሆነ ክፍያ በማቅረብ በስዊዘርላንድ መጠበቅ። ስለዚህ እንግዲህ በዓለማችን ላይ ሀያል የሚባል ጦር ካላቸው መካከል ስዊዘርላንድ አንዷ ናት። ለስዊዘርላንድ ከፍለው ስዊዘርላንድ በከፍተኛ ሁኔታ የተጠናከረ ጥበቃ ይደረግላቸዋል ማለት ነው። እንግዲህ ሊንተንስታይን እጅግ በጣም አስገራሚ ታሪክ ያላት ብዙ የዓለም ሕዝብ የማያውቃት ግን በጣም ገናና ሀገር ነች። የተባበሩት መንግስታት ድርጅት አባልም ጭምር ነች ማለት ነው እና ሉዓላዊ ሀገር ነች። ያው እንደው ዝም ብሎ የተዳከመ ሀገር እንዳትመስላችሁ ለማለት ነው እና ሉዓላዊ ሀገርም ጭምር ነች። እጅግ ከፍተኛ የሆነ ጥበቃ ነው የሚደረግላት። ስለዚህ እስቲ ቡናችንን እንግዛና እንጠጣ። የት ነው የምናገኘው ቡና? ኔቸሯ ምናምን ኦልሞስት ከስዊዘርላንድ ጋር ድንበር ስለምትጋራ በጣም ነው የሚያምረው። በቃ ተራሮቿ ምናምን ካስሉ ሉካውን እዛ ላይ ያለው ካስሉ በጣም ነው የሚያምረው። በቃ እዚህ ዋና ከተማዋ ቫዱዝ ውስጥ ሆናችሁ በቃ ኔቸሩ ወደዚህም ስታዩ በቃ አረንጓዴ በጣም ነው የሚያምረው። ያው ተፈጥሯቸው እንደ ሞስት እንደ አውሮፓውያን ሀገር በጋቸው ላይ በጣም ቆንጆ ነው፣ ሞቃት ነው፣ ጥሩ ነው። ከዛ ውጭ ግን ክረምታቸው ላይ ኃይለኛ የሚሰነጥቅ በረዶ ነው። እንደ ስዊዘርላንድ ነው። የስዊዘርላንድ ጎረቤቶች ናቸው። ቡና እንጠጣ እስቲ። ኦኬ ኮፊያችን ተገዝቷል። ቡናዬን እየጠጣን አሁን ስለ ሊንተንስታይን አንድ የማይታመንና አስገራሚ ነገር ልነግራችሁ ነው። እኔ ነኝ ያለ ገንዘብ ያለው ሰው ብታምኑም ባታምኑም ይቺን ሀገር መከራየት ይችላል። ለሚፈልገው ያክል አዳር መከራየት ይችላል። ሀገር መከራየት ሲባል በጣም አስገራሚ ነው አይደለ? ብታምኑም ባታምኑም ኤርቤንቢ ላይ ራሱ በ2016 አካባቢ ኤርቤንቢ ላይ ተመዝግባ ነበር የምትከራይ ሀገር ተብሎ ማለት ነው። እንግዲህ ይሄ ራሷ ሊንተንስታይን አውጥታው የነበረው አስገራሚ ህግ ነው። ይሄውም እንግዲህ ለአንድ አዳር $70,000 ማለት ነው። ለአንድ አዳር $70,000 ሀገር መከራየት በጣም ሲምፕል ይመስላል አይደል? እሱ አይደለም ሪኳየርመንቱ ነው ከባድ፣ ሀገር መከራየቱ አይደለም። ለምን ለአንድ አዳር $70,000 የሚወጣባቸው ሌሎችም ዝም ብለው ሲንግል ሆቴሎች አሉ። ግን $70,000 ድሎ ሆኖ ከተከራያችሁ ደግሞ የምታገኙት ጥቅም በጣም የተለየ ነው። አንድ ሰው ተከራየ ብንል ሀገሪቷ የመጀመሪያው በከንቲባው በኩል ቁልፍ ይሰጠዋል። ሲጀመር መከራየት የሚችለው ሚኒመም ለ2 ቀን፣ ሚኒመም ሲበዛ ለ10 ቀንም ለ20 ቀንም መከራየት ይችላል። ሚኒመም ግን ለ2 ቀን ይከራያል። ያ ማለት እንግዲህ በዛ ጊዜ በነበረው ዋጋ በ2014 እና 15 አውጥታው በነበረው ዋጋ $70,000 ነበረ ለአንድ አዳር። በአጠቃላይ $140,000 ጀምሮ ማለት ነው ለሁለት አዳር ስለሚከፍል። እንግዲህ ይሄ ሰው ሀገሪቷን ሲከራያት ምንድነው የሚያገኘው ካልን የመጀመሪያው አልጋ ብቻ ምናምን ሆቴል ብቻ አይደለም፣ ከስተማይዝ ማድረግ ይችላል። ሀገሪቱ የሚፈልገው ቦታ የመንገድ ሳይኖችን ነቅሎ ማስተከል ይችላል። የሚፈልገው ቦታ የሚፈልገው ሳይን ከስተማይዝ ሀገሪቷን በቃ በሱ በሚፈልገው መልኩ ከስተማይዝ ያደርጉለታል። በዚህ በኩል ይሄ መንገድ ይከፈት፣ ይሄ መንገድ ይዘጋ ያለበትን በሙሉ ያደርጉለታል። እንዲሁም 500 ሰዎችን ይዞ መምጣት ይችላል። ግብዣ ይደረግለታል። ከሀገሪቱ ዋና ከተማ ማለት ነው ከቫዱዝ ከተማ ከንቲባ ቁልፍ ይቀበላል፣ የሀገሪቱን ቁልፍ። እንዲሁም ደግሞ ከሀገሬው ንጉስ ጋር ደግሞ የእራት ግብዣ ይደረግለታል። አብሮ የእራት ግብዣ ተደርጎለት አብሮ ይበላል ይጠጣል ማለት ነው። ኢንሴን የሆነ የማይታመን ነው፣ ግን ኢትስ ሪል። ማንኛውም ገንዘብ ያለው ሰው መጥቶ መከራየትና እነዚህን አገልግሎት ማግኘት ይችላል። ግን ሪኳየርመንቱ እንደምናስበው ቀላል አይደለም። ማለትም በቃ ሄዶ ተከራይቶ ዝም ብሎ መጥቶ ማደር ምናምን አይደለም። ጥብቅ የሆነ ከፍተኛ የሆነ የደህንነት ፍተሻ ይደረግበታል። ያ ሰው ባክግራውንዱ ይጠናል ምናምን። ከዛ በኋላ እንደ ሀገሬው መንግስት ነው አፕሩቭ ሊደረግም ይችላል፣ ውድቅ ሊደረግም ይችላል። ከዚህ በፊት 2 ባልና ሚስት ለሙሉ ሰርጋቸው 2 ባለሀብቶች ለሰርጋቸው ሊከራዩት ፈልገው ፕሮፖዝ አቅርበው ነበረ ለሀገሪቱ መንግስት ጥያቄ። ከዛ ከፍተኛ ክትትል ከተደረገባቸው በኋላ የሀገሪቱ መንግስት ጥያቄያቸውን ውድቅ አድርጎታል ማለት ነው። በተለያየ ጊዜ ጥያቄዎች አሉ፣ ከዛ ግን ውድቅ ያደርጉታል። ፍተሻ ከተደረገ በኋላ እነዚህ ንጉሳዊ ቤተሰብን ይመጥናሉ አይመጥኑም የሚለው ራሱ ሪኳየርመንት ነው። ስለዚህ ቀላል አይደለም። ብሩን አፎርድ የሚያደርጉ ብዙ ሰዎች አሉ በአለም ላይ። $70,000 ማለት ምናቸውም ያልሆነ በደቂቃ ውስጥ የሚያጠፉ ሀብታሞች ቢኖሩ ቢፈልጉም እስካሁን ያልተከራዩበት ነገር ግን ይሄ የደህንነት ፍተሻው ጥብቅ ስለሆነና ባክግራውንዳቸው ለንጉሳዊ ቤተሰብና ለሀገሪቱ የሚመጥን ነው ወይ ተብሎ ስለሚጠና እስካሁን ድረስ ኳሊፋይድ ሆኖ የተከራየ ሰው ባይኖርም ሀገሪቱ ግን በይፋ የመከራየት ህግ አላት። ማንኛውም እኔ ነኝ ያለ ሀብታም ይምጣ ባክግራውንዱ ጥሩ የሆነ ቢመረመር ችግር የሌለበት ንጉሳዊ ቤተሰብን የሚመጥን አከራያለሁ ብላ ሀገሪቷ በይፋ ህግ አውጥታለች ማለት ነውና ስትከራዩ ደግሞ 500 አልጋ ይዘጋጅላችኋል። 500 እንግዶቻችሁን ይዛችሁ መምጣት ትችላላችሁ። ሀገሪቷ ከስተማይዝ ትደረጋለች ምናምን። ኢማጂን ላይክ በጣም ከነገርኳችሁ ደግሞ በጣም የሚበልጥ በጣም የሚገራርሙ ነገሮች ነው ሀገሪቷን ስትከራዩት የምታገኙትና በጣም የሚገርም ሀገር ነው። እስቲ ለማንኛውም ጉብኝታችን ቀጥሏል። እንግዲህ የሊንተንስታይን እየጎበኙ ያለሁት በጣም ዝናብ ነው።
ውጭ አሁን እየዘነበ ነው። እስቲ ደግሞ ቫዱዝ ዋና ከተማዋን ብቻ ሳይሆን ገጠሯ ራሱ ምን ይመስላል እንዳቅሚት እንግዲህ ገጠርም አላትና አሁን እንግዲህ ከገጠሮቹ አንዱ እየሄድኩ ነው። ሀገሪቱ በነገራችን ላይ በጣም ትንሽ ሀገር ናት። የሚነዱት መኪኖች ግን በጣም ኤክስፔንሲቭ መኪኖች መንገድ ላይ ታያላችሁ። በቃ ውድ የሚባሉ መኪኖች ማለት ነው። ቡጋቲ፣ ላምበርጊኒ ምናምን ነው የምታዩትና የሚደንቅ ነው። ኤኒዌይስ እስቲ ወጣ ካሉት የገጠር ከተሞቿ አንዱን ለማየት ከዋና ከተማዋ ቫዱዝ የነዳሁኝ ነው። ገጠር የሚባለው ባይዘዌ ከዋና ከተማዋ ቫዱዝ 17 ደቂቃ ነው የሚርቀው እና 17 ደቂቃ ተጉዘን ገጠር እንደርሳለን። ገጠሯ ማለት ነውና የሚገርም ኔቸር ነው ያላት። ያው የስዊዘርላንድ ጎረቤት እንደመሆኗ መጠን ኦፍ ኮርስ ውብ የሆነ ላንድስኬፕ እንደሚኖራት ምንም ጥርጥር የለውምና እስቲ ከተማውን ሳይሆን ገጠሩን ደግሞ ወይ ገጠር ፓርክ አይደል እንዴ? በስመ አብ ማማ ነገር ነው። በቃ እንዴት እንደሚያምር የሆነ እንትን ነው የሚመስለው። ላይክ ከታች አገሪቷን ትመለከቱታላችሁ። ተራራ አካባቢ ነው የመጣው። ጉሙ ወርዷል። በቃ እንዴት እንደሚያምር አይዲያው ይላችሁ። ዋው! አይ እንዲም ብሎ ገጠር አላየሁም። ይቀልዳሉ እንዴ? ኦኬ ማፑ ያመጣኝ ቦታ ደርሻለሁ። ዋት ዳመናው እንዳለ ወርዷል። እዚች ጋር ፓርኪንግ አድርገዋል። እዚች ጋር ዝናብ ባይሆን ኖሮ ተቀምጣችሁ እኔ በጣም ነው የሚያምረው ሰፈሩ። ግን ዳመናው ወርዷል። ይሁት ኦቨርሉኩን ራሱ አሁን ይሄ ወደ ታች የምታዩበት ነው። ግን በቃ ዳመና ስለሆነ ማየት አይቻልም። በስመ አብ ዝናብ ፍችፍ ይላል። ግን ስቲል በጣም ነው የሚያምረው። አታስቡ ይምታኝ ደግሞ እንዲህ ያለ ቦታ ተመቶ ዝናብ መታይ ምናምን ይባላል እንዴ? በስመ አብ። ኤኒዌይስ እስቲ ደግሞ መተዳደሪያዋን እናየው። የሀገሪቱ ታዲያ ይህን ያህል ስሞል ሀገር ነች። በምንድን ነው የምትተዳደረው ካለን የመጀመሪያ እንግዲህ ዓለም አቀፍ ተቋማት ግብር፣ የኮርፖሬሽኖችን ግብር በጣም ዝቅተኛ በማድረግ በጣም ብዙ ኢንዱስትሪዎች ወደዚህ እንዲመጡ በማድረግ በተለይ የፋይናንስ ተቋማት ወደዚህ እንዲጎርፉ በማድረግ ከዛ በኋላ ደግሞ ኢንዱስትሪ በጣም ሰፊ ኢንዱስትሪ ነው ያለው። ከዋና ከቫዱዝ ከወጣችሁ በኋላ በጣም ብዙ ፋብሪካዎች እንዳሉ አንብቤያለሁ። ከዛም ባሻገር ደግሞ ቱሪዝም ያው እንደ ጎረቤቶቿ እንደ ስዊዘርላንድ ምናምን ባይሆንም ነገር ግን ሀገሪቷን ለመጎብኘትም በጣም ብዙ ቱሪስቶች ይመጣሉ። የሰማ ሁሉ አይቀርም ነው የሚባለው ከዚች ሀገርና በጣም ብዙ ቱሪስቶች ስለሚመጡ በጣም ብዙ ገንዘብ በየአመቱ ታገኛለች እንደ አቅሟ ማለት ነው። እንደገና ደግሞ ግብርና እንዲሁም ደግሞ ከዋና ከተማዋ ቫዱዝ ከወጣችሁ በኋላ ግብርና፣ እርሻ በየቦታው ነው የምታዩትና ግብርና ዋነኛ ሌላኛው ምርቷ ነው ማለት ነው። በጣም ነው የሚያምረው። እኔ የሆነ ኤክስፕሌን ለማድረግ በጣም ነው የተቸገርኩት። ውበቱን በጣም ነው የሚያምረው። ቢዩቲፉል እንግዲህ ነው ገጠር የሚሉት። ለማንኛውም ዝናቡም እየበረታ ነው። እስቲ እንግባ። እስቲ አሁን ደግሞ አንድ አስገራሚ ቦታ ላሳያችሁ። ይሄ እንግዲህ ስንተኛ ነው የሚሆነው ማለት ነው። ድንበር ላይ ስገኝ ይሄ ከኋላ የሚታያችሁ ወንዝ አስፋልት ስለሆነ ነው። ባይዘው ጠባብ አስፋልት ነች። መኪና ካሁን መጣየ። ለማንኛውም ይሄ የምታዩት የስዊዘርላንድ እና የሊንቸንስታይን ድንበር ነው። እንደምታዩት ይሄ ወንዝ ነው የሚለያቸው። እዛ ጋር የምታዩት ግሪን ስዊዘርላንድ ነው፣ ይሄኛው ደግሞ ሊንቸንስታይን ነው ማለት ነው። እንግዲህ እንደምታዩት ተፈጥሮ በጣም ያምራል። ውሃው እጅግ በጣም ንጹህ ነው። የሀገሬን ወንዞች እንዲህ ንጹህ አያድርጋቸው። በነገራችን ላይ የኛ አባይ ወንዝን ጨምሮ የምታያቸው ቀይ ወንዞች አፈር ይዘውብን ስለሚሄዱ በጣም የሚያሳዝኑ። የነሱ ግን አፈር ይዞ አይሄድም። ንጹህ ነው ውሃው። ስታዩት ንጹህ የሚሆነው አፈራቸውን ይዞ ይሄ ለም አፈራቸውን ይዞ አይሄድም። የኛ ግን ይዞብን ስለሚሄድ የእውነት የኢትዮጵያ ወንዞች ንጹህ ወንዝ ይሁኑ። ሄይ ስዊዘርላንድ እንመጣልሻለን። በነገራችን ላይ እነዚህ ሀገራት ድንበር ላይ ከመጣሁ አይቀር እስቲ እንዴት መምጣት ይቻላል፣ ቪዛዋ ምንድነው ምናምን የሚለውን ደግሞ እናወራ። ያው እንግዲህ እንደ አብዛኞቹ የአውሮፓ ሀገራት ሊክተንስታይን ወደዚች ሀገር ለመምጣት የቪዛ ሪኳየርመንቱ ምንድነው? ሸንገን ቪዛ ነው። እንደ ብዙዎቹ የአውሮፓ ሀገራት የአውሮፓ ህብረት አባል ባትሆንም ነገር ግን የሸንገን ቪዛ ዞን አባል ነች ማለት ነው። የሸንገን ቪዛ ከሚያካትታቸው ሀገራት መካከል አንዷ ሊክተንስታይን ነች። የሸንገን ቪዛ ካላችሁ ወደዚች ሀገር መግባት ትችላላችሁ። ከስዊዘርላንድ ጋር ደግሞ ያልተገደበ የድንበር ስምምነት አላቸው። ይሄም ያልተገደበ የድንበር ስምምነት ማለት በይፋ ድንበራቸው መሀል ምንም አይነት ፍተሻ፣ ከስተም፣ ይሄ ጉምሩክ ምናምን የሚባል ነገር የለም። ምክንያቱም ቅድም እንደነገርኳችሁ ሊክተንስታይን ይቺ ሀገር ምንም አይነት ኤርፖርት የላትም። ስለዚህ ኤርፖርት ስለሌላት የሀገሬው መንግስትን ጨምሮ ሌሎቹም የሊክተንስታይን የዚች ሀገር ዜጎች በሙሉ ወደ ውጭ ሀገር መጓጓዝ ሲፈልጉ የሚጠቀሙት በስዊዘርላንድ ኤርፖርት ነው። ስለዚህ ለስዊዘርላንድ እንግዲህ ለዚች ሊክተንስታይን በተለይ ለዋና ከተማዋ ቫዱዝ በአንድ ሰዓት ከ20 ገደማ ርቀት ላይ ዙሪክ ትገኛለች። እኔም ወደዚህ ሀገር የመጣሁት ዙሪክ ሄጄ ከዙሪክ 1 ሰዓት ተኩል ነድቼ ነው ወደዚህ ሀገር ወደ ሊክተንስታይን የመጣሁት። እንደምታዩት እዚች ጋር ድልድይ ይታያል ይመስለኛል። ድልድይ አለ። በእነዚህ ወንዞች ላይ የተለያዩ ድልድይ አለ የሚያገናኛቸው። ድልድዩ ይሄ ወንዙ ስለሚለያቸው ብዙ ድልድዮች አሉ።
ድልድዩን ወደዛ ስትሻገሩ ስዊዘርላንድ ናቸው፣ ወደዚህ ሊክተንስታይን ናቸው። ስለዚህ በሁለቱ ሀገሮች መካከል በስዊዘርላንድና በዚህ በሊክተንስታይን በኩል የጉምሩክ ፍተሻ ሌላም ጉዳዮች የሉም። ባደረጉት ስምምነት ምክንያት ያልተገደበ የሆነ የድንበር ስምምነት ስላላቸው ምንም አይነት የፍተሻ ኬላ ምናምን የሚባል ነገር የለም። እነዚህም ያልፋሉ፣ እነዛም ያልፋሉ። ምንም አይነት የፓስፖርት ቁጥጥርም ምንም የለም። ምክንያቱም እችኛዋ ሀገር የምትጠቀመው ኤርፖርት የነሱን ስለሆነ መንገደኞችን በየቀኑ እየፈተሹ አይቻልም። ስለዚህ በዙሪክ አውሮፕላን ማረፊያ ነው የሚጠቀሙት ማለት ነው። ወደዚህ ሀገር መምጣት ከፈለጋችሁ የሸንገን ቪዛ ካላችሁ ስዊዘርላንድ ሄዳችሁ ከስዊዘርላንድ ወደዚህ መምጣት ትችላላችሁ። ብዙ አማራጮች አሉ፣ አውቶቡሶችም አሉ፣ እንደፈለጋችሁ ማለት ነው። ያው ሎንግ ትራቭል ስታረጉ መኪና ሞር ቺፕ ስለሆነ ነው፣ መኪና ርካሽ ነው። ስለዚህ ሎንግ ትራቭል በተለይ እዚህ አውሮፓ ላይ የምትቆዩ ከሆነ ሸንገን ቪዛ ይዛችሁ መኪና ሞር እንደልባችሁ የመንዳት ማለትም ኢንተርናሽናል የሆነ ድራይቨር ላይሰንስ ካላችሁ ሞር ሲምፕል ነው ትራቭል ማድረጉ ማለት ነው። ስለዚህ ሸንገን ቪዛ ያላችሁ ሰዎች እንግዲህ ወደ ስዊዘርላንድ ስትመጡ፣ ወደ ኦስትሪያ ስትመጡ በዛው በጣም በቅርብ ርቀት ላይ ስለምትገኝ ልትጎበኟት ትችላላችሁ ማለት ነው። ኤኒዌይስ ኔቸሩ ግን እጅግ በጣም የተዋበ ነው። በጣም ነው የሚያምረው። ዋው! ሌላኛው የዚች ሀገር ነገር የሚያስገርመው ንጉሱ እየደገሱ ሀገሬውን ህዝብ ያበላሉ። ይኸውም ማለት እንግዲህ ቀድሞ እንደምታውቁት ያው በአሁን ሰዓት ሹማምንት መንግስት አካላት ምናምን ድግስ ያዘጋጃሉ። እርግጥ የሀገር መሪ ሲመጣ ምናምን እንደዚህ ያዘጋጁና ግን የሚጠሩት ሰዎች ባለስልጣናት፣ ሹማምንት ምናምን ናቸው። እዚህ ሀገር ግን በአመታዊ ክብረ በዓል ሆነ በተለያየ ጊዜ ንጉሱ ልደታቸውን ማስመልክቶ ምናምን ድግስ ሲደግሱ የሚጠራው ሙሉ የሀገሩ ሰው ነው። 40,000 ሰው ማለት ነው። እና 40,000 ሰው የሀገሩ ዜጋ ተጠርቶ ምግብ መጠጥ በነፃ ነው፣ በልቶ ጠጥቶ እንትን ይላል። ሌላኛው ደግሞ የንጉሱ አስደናቂ ነገር ንጉሱ ከልዑሎቹ ጋርና ከልዕልቷ ጋር በመሆን በድንገት በሰው መሀል ይገኛሉ፣ ይሄዳሉ፣ አብረው ከህዝባቸው ጋር ፎቶ ይነሳሉ፣ የማስታወሻ ምናምን እና ሲምፕሊ ከህዝቡ ጋር በመቀላቀል በመገናኘት ምናምን ይታወቃሉ። ያው በጣም ከሞላ ጎደል በጣም ሰላማዊ የምትባልና ኔቸሯም እጅግ በጣም የሚያምር ነውና የአውሮፓ ህብረት አባል አይደለችም፣ ግን ኢዩና ኢኤኤ ነው የሚባሉት። እነሱ ልዩነት አላቸው። ኢዩ አውሮፓ ህብረት ነው፣ በሙሉ የፖለቲካቸውንም የምናቸውንም አንድ ላይ የሚወስኑ ማለት ናቸው። የኢዩ ሀገራት ወደ 27 ናቸው። ኢኤኤ የሚባሉት ደግሞ የአውሮፓ ህብረት የኢኮኖሚ አጋር የሚባሉ አሉ። አጋር ናቸው እነሱ ሊንተንስታይን፣ ስዊዘርላንድ፣ ኖርዌይም እንደዚህ የአውሮፓ ህብረት አባል አይደለችም፣ ግን ከአውሮፓ ህብረት ጋር በቅርበት የሚሰሩ እነዚህ ኢኤኤ የሚል ስያሜ ተሰጥቷቸው አብረው ከአውሮፓ ህብረት ጋር በቅርበት ይሰራሉና እቺ ሀገር እንግዲህ ቀላል እንዳትመስላችሁ ለማለት ነው። በጣም ከፍተኛ የሆነ ኢኮኖሚዋም ከፍተኛ ነው። በጣም አብዛኛው ሰው በተለይ በዓለም ላይ አሁን ባለው ሬት ራሱ የስራ አጥ ቁጥር ኦልሬዲ ዜሮ በሚባል ደረጃ ነው። እዚህ ሀገር ሁሉም ሰው ስራ አለው። ሪታየር ያደረገውም ደግሞ ሪታየር አድርጓል። ከፍተኛ የሆነ ክፍያ ከመንግስት ያገኛል ማለት ነው። እና ዲስ የሚገርም ሀገር ነው። ሉክ ይሄ ፓርኪንግ ሎት ነው። ሰፊ የሆነ ስቴዲየማቸው እዚህ ጋር አለ እና መኪናችሁን አቆማችሁ ኔቸሩን ታያላችሁ። እንዲሁም ወደ ስዊዘርላንድም በእግር ወክ አድርጋችሁ ተሻግራችሁ ትመጣላችሁ። ትፈልጉ በመኪና ወደ ስዊዘርላንድ ትሄዳላችሁ። there's a lot of option እና በጣም ብዙ ኦፕሽን ነው ያለው። ይገርም ነው። ኔቸሩ ግን በጣም ነው የሚያምረው። በቃ just like ስዊዘርላንድ በጣም ነው በቃ ኔቸሩ በጣም ነው የሚያምረው። ኦኬ ወደዚህ ስትመጡ ደግሞ በጎች አሉ። በጎቹ ላይ እያንዳንዳቸው በነገራችን ላይ ጆሮአቸው ላይ እና አንገታቸው ላይ ቃጭል ይታሰራል። ትንሽዬ ቃጭል እንግዲህ ይሄ በጎች ላይ ከብቶች ላይ ምናምን ቃጭል የማሰር የራሱ የሆነ ትልቅ ባህላዊ ምክንያት አለው። እንደምታዩቸው በሙሉ ጆሮአቸው ላይ ትንንሽ የሆነ ቃጭል ወይም ደግሞ አንገታቸው ላይ ቃጭል ይታሰራልና ዝም ብላችሁ ስታዳምጡ የሆነ ቂጭል የሚል ተሰማላችሁ። ለነዚህ እንግዲህ የተለያየ ምክንያቶች አለ። ይህንን ለማድረግ 5 ምክንያቶች እንዳላቸው ይነገራል። በዚህ በሊንቸንስታይን ብቻ ሳይሆን ይሄ ቃጭል በጎች ላይ ምናምን የማሰር ልምድ በተለያዩ የዓለም ሀገራት አለ። ስዊዘርላንድም በአብዛኛው በተራራማ አካባቢ በሚኖሩ በጋርቢዎች የተለመደ ነገር ነው። የሚያደርጉበት አንደኛው እንግዲህ ደውሉን ሲሰሙ እንስሳቱ የት እንዳሉ በቀላሉ በጎቻቸውን ለመሰብሰብ ይጠቀሙበታል ማለት ነው። ሌላኛው ደግሞ አደጋንም ለመጠቆም ለምሳሌ ደውሉ ካልተሰማ እየተረጋጉ እየበሉ ነው። ትርምስምስ ያለ ድምጽ ከተሰማ ግን የሆነ አደጋ አለ ማለት ነው። በጎቹ ራሳቸው ድምጽ አውጥተው ስለማይጣሩ ቃጭሉ ግን በየሰዓቱ በቃ ትርምስምስ ብሎ ከጮኸ የሆነ አደጋ አለ ማለት ነው። ሌላኛው ሶስተኛው ደግሞ መንጋው ተረጋግቷል የሚለው ወይም ደግሞ ረጋ ብለው ነው የተቀመጡት ወይስ እንዴት ነው የሚለው በድምጽ ብቻ ቤታቸው ሆነው ይለዩዋቸዋል ማለት ነው። ሌላኛው ደግሞ ግለሰብን ከእንስሳ ለመለየት የሚጠቀሙበታል። ይሄው ደግሞ ለምሳሌ ሃይኪንግ እያረጉ ምናምን የሆነ እንቅስቃሴ ከሰሙ ቃጭል ከሆነ የሰማችሁት በቃ እንስሳ ነው ማለት ነው ያለው ማለት ወይ በግ ነው ወይ ከብት ነው የሆነ ብቻ ያለው እና በእነዚህ ቃጭል የሚያስሩበት ሌላኛው ምክንያት ደግሞ ይሄ ነው። ግለሰብንና እንስሳትን ለመለየት ነው፣ ሰዎች ሳይፈሩ እንዲንቀሳቀሱ ማለት ነው። ሌላኛው ከባህልና ወግ አንጻር ነው። ቅድም እንደነገርኳቸው ይሄ ትራዲሽናል ነገር ነው ቃጭል በጎች ላይ ማሰር ማለት
ነው። እና እንደምታዩት በጣም የሚያምር ነው። እዚህ ትሪያል ላይ እንኳን ብዙ በጎችን ነው የምትመለከቱት። በአብዛኛው ተራራማ አካባቢ የሚኖሩ ሰዎች ያው በግ አርቢዎች ናቸው። እንደምታዩት ከብቶች ምናምን አሏቸው። ኤኒዌይስ በጣም ነው የሚያምረው። ከዚህ ላይ ሆናችሁ ስታዩት በተለይ በጎቹን አይታችሁ እዛ ደግሞ ካስሉን ታያላችሁ። ታዩታላችሁ ደግሞ ካስሉ ከሩቅ ይታያል። በነገራችን ላይ ሊክተንስታይን ውስጥ በጣም ብዙ ካስሎች ነው ያሉት። በጣም ብዙ እዚህ ላይ ሆና ወክ ታደርጋላችሁ ማለት ነው። በጣም ነው የወደድኳት። እንደኔ ኔቸር የምትወዱ ሆፕፉሊ በጣም ተወዷታላችሁ። ኔቸሩ በጣም ነው የሚያምረው። በነገራችን ላይ ሊክተንስታይን ስንልና ስለዚች ሀገር ስናነሳ ብዙ የሚነገር ብዙ የሚጠቀስ ነገር አላት። እንደ ማነሷ አትዋት። ለዓለም የምታበረክታቸው ነገሮች፣ ታሪኳ በጣም የሚያስደንቅ ነው። የመጀመሪያው እንግዲህ ከጥርስ ጋር ያላት ዝምድና ነው። ምናልባትም እንግዲህ ከተመልካቾቼ የዚች ሀገር ምርት በአፉ ውስጥ ያኖረ ሰው ሊኖር ይችላል። እንግዲህ ሊክተንስታይን በጣም የምትታወቅበት ምርቷ የአርቲፊሻል ጥርስ ነው። ይኸውም እንግዲህ በመላው ዓለም በጥርስ ሕክምና ላይ ከፍተኛ የሆነ የምታበረክተው አሻራ አርቲፊሻል ጥርስ በማምረት ነው። በመላው ዓለም ለጥርስ ሕክምና የሚውሉ አርቲፊሻል ጥርሶች 20% የሚሆኑት የሚመረቱት እዚች እንግዲህ የበሬ ግንባር የምታክል ሚጢጢ ሀገር ላይ ነው ማለት ነውና ይሄም በጣም ያስገርማል። በጥራታቸውም ደግሞ ተመራጭ መሆናቸውን ነው ያነበብኩት አንዳንድ መረጃዎች ላይ ማለት ነው። ሌላኛዋ እቺ ሀገር ብቸኛ የሚያደርጋት ደግሞ አንድ የተለየ ነገር አለ። ይሄውም ወደብ አልባ ነች። ወደብ አልባ ያው በጣም በርካታ ሀገራት ወደብ አልባ ወይም ወደብ የሌላቸው ባህርን አክሰስ ማድረግ የማይችሉ በጣም በርካታ ሀገራት በዓለም ላይ ያሉ። ይቺን ሀገር ግን ለየት የሚያደርጋት በሁለት ሀገር ነው ከባህር የምትርቀው። ይህንን ላስረዳችሁ። ይሄውም በመላው ዓለም ብትዞሩ ሀገራት በተለይ ወደብ አልባ የሆኑ ሀገራት በአንድ ሀገር ብቻ ነው የታጠሩት። አንድ ሀገር ቢዘሉ ባህር ላይ መድረስ ይችላሉ፣ ወይም አንድ ሀገር ቢያቋርጡ ባህር ላይ መድረስ ይችላሉ። ነገር ግን ይቺ ሊክተንስታይን ጉዳይ ላይ ስንመጣ በሁለት ሀገር ነው ከባህር የምትርቀው። በሰሜንም በደቡብም በምዕራብም በምስራቅም ባሉ ጎረቤቶቿ ባህር ጋር ለመድረስ ብትፈልግ ሁለት ሀገራት መዝለል ይጠበቅባታል ማለት ነው። ይህ እንግዲህ በዓለም ላይ ብቸኛዋ ያደርጋታል ማለት ነው። ስለዚህ ሀገሪቷ እንግዲህ ትንሽ መሆኗ ጠቅሟታል ማለት ነው። ምክንያቱም ሀገራት ትልቅ በሆኑ ቁጥር ባህር አክሰስ የግድ ማድረግ ስላለባቸው ማለት ነው። ሌላኛው ደግሞ ካላት የታክስ ስርዓት ጋር በተገናኘ እንግዲህ በጣም በርካታ ሀብታሞች ለመኖር ይመርጧታል። በዓለማችን ላይ ያሉ ቢሊዮነሮች ማለት ነው። ያላት የታክስ ስርዓት በጣም ዝቅተኛ፣ በአብዛኛውም ታክስ የማታስከፍል ሀገር በመሆኗ በከፍተኛ ሁኔታ ንብረታቸውንም ለማከማቸት ራሳቸውም ለመኖር ለሴፍቲ በከፍተኛ ሁኔታ እንደሚመርጧት ነው ስለዚህች ሀገር የተጻፉ መረጃዎች የሚያመለክቱት ማለት ነው። ሌላኛው እንግዲህ ይቺ ሀገር ስትነሳ ባንዲራዋን የምንመለከተው ሁሌም እንግዲህ በተለያየ ሀገራት በማዘጋጅላችሁ ፕሮግራም ባንዲራቸውን ለይተን እንመለከታለን። የሊክተንስታይን ባንዲራ እንግዲህ እንደምታዩት ሰማያዊ ቀይ ቀለም አለው። ከዛ ደግሞ ወርቃማ አክሊል ታያላችሁ። ሰማያዊው እንግዲህ የሰማይንና የሀገሪቱን የቆዳ ገጽታ ወይም ሰፊውን የሀገሪቱን ምድር ይመስላል ብለው ይገልጹታል። ወይም ሰማያዊ ከለር እኛን ይገልጸናል ይላሉ። ምክንያቱም ውሃዎቻቸው ወደ ሰማያዊ ያደላሉ፣ ብዙ ነገሮቻቸው ስታዩ። ከዚህም በተጨማሪ እንግዲህ ተስፋና ሰላምንም ይወክላል ብለው ነው ሰማያዊን ያስቀመጡት ባንዲራቸው ላይ። ቀዩ ቀለም ደግሞ በየቤታቸው የሚለኮስ የተስፋ እሳት የሚሉት አለ። ያንን ያመለክታል ነው የሚሉት፣ በየቤቱ የሚለኮሰውን ማለት ነው። እንግዲህ ሊክተንስታይን ውስጥ ደግሞ በህዝቦች መካከል ያለውን ጠንካራ ማህበራዊ ትስስርና ወዳጅነትንም ያሳያል ብለው ያምናሉ። በነገራችን ላይ ከባንዲራቸው በኋላ አንድ የምነግራችሁ እሳት የማብራት ፕሮግራም አላቸው። ይኸውም እኛ ቡሄ እንቁጣጣሽ ጠብቀን ችቦ ከምናበራው ጋር በተወሰነ መልኩ የሚገናኝ ማለት ነው። እንግዲህ ወደ ባንዲራቸው ስንመለስ ሌላኛው የምናየው ደግሞ የወርቃማ አክሊል ነው የምናየው ባንዲራቸው ላይ። እንደምታዩት እንግዲህ በላይኛው ጥግ ላይ የሚታየው ይሄ ወርቃማ አክሊል የሊክተንስታይን ንጉሳዊ አገዛዝ እንዳላት ለማሳየት ነው ያ ዘውድ የተቀመጠው ማለት ነው። በነገራችን ላይ ይሄ ዘውድ በድሮ ባንዲራ ላይ አልነበረም። ነገር ግን በ1937 ዓ.ም ተዘጋጅቶ በነበረው ኦሎምፒክ ላይ ሲውለበለብ የሊክተንስታይንና የሃይቲ ባንዲራ በወቅቱ ተመሳሳይ ይዘት ነበረው። ስለዚህ የሃይቲና የሊክተንስታይን ባንዲራ ለመለየት ሲባል ሊክተንስታይን በዛውም ንጉሳዊ አገዛዝ እንዳላት የሚያመለክት ለሀገሪቱ ንጉስም ክብር የሚሰጥ የተባለ ዘውድ በባንዲራው ላይ እንዲያርፍ ተደረገበት ማለት ነው።
እንግዲህ ወደ ምሽት እሳት ወደሚለው ስንመጣ እንግዲህ እንደምታውቁት በእኛ ሀገር በቡሄ በዘመን መለወጫ በመሳሰሉት ችቦ ተለኩሶ በችቦ ዙሪያ እየተዘመረ ክብረ በዓሉ ይደረጋል። በሊችተንስታይንም እንግዲህ የጸደይ በዓል ተብሎ የሚጠራ ወይም ደግሞ እነርሱ ሰንዴይ ፋየር ይሉታል ወይም የእሁድ እሳት በማለት ይጠሩታል። ይህንንም በዓል የሚያከብሩት እንግዲህ የክረምቱን መውጣትና የጸደይን መምጣት ለማክበር ሲሆን በዚህም እንግዲህ በየዓመቱ የካቲት መጨረሻ ላይ ወይም መጋቢት መጀመሪያ አካባቢ ይህንን በዓል ያከብሩታል ማለት ነው። በዚያ ቀን እንግዲህ ሊችተንስታይናውያን በሙሉ ትልልቅ ዛፎችን እንጨቶችን በመፈለግ በአጠቃላይ እንደ ችቦ መሳይ እንጨት ነገሮችን በማዘጋጀት ምሽቱን እሳቱን እያነደዱ በእሳቱ ዙሪያ እየዞሩ እየጨፈሩ በዘፈንና በጭፈራ በዓሉን ያከብሩታል ማለት ነው። ይሄውም እንግዲህ ሰንዴይ ፋየር ወይም ደግሞ የእሁዱ እሳት በማለት ነው የሚጠሩት ማለት ነው። በነገራችን ላይ የስሟ ትርጓሜ ራሱ በጣም የምታስገርም አገር ናች። ሊችተንስታይን ማለት የብርሃን ድንጋይ እንደማለት ነው። ለምን እንደዛ እንደተባለ በስፔሲፊክ የሆነ ነገር ማግኘት አልቻልኩም። ነገር ግን ከንጉሳዊው አገዛዝ የቤተሰብ ስም የመጣ እንደሆነም ነው የተለያዩ መረጃዎች ላይ የሚጠቁመው። እንግዲህ ስለ ሀገሪቷ ስያሜ ካነሳን አይቀርና ስለ ባንዲራ ከተነሳ ደግሞ የማይቀረው ብሔራዊ መዝሙራቸው ነው። ብሔራዊ መዝሙራቸው በጣም አጭር የሚባል መዝሙር ሲሆን ነገር ግን ዜማውን የወሰዱት ደግሞ ከእንግሊዝ ነው። ያው የእንግሊዝ ደግሞ ጋድ ሴቭ ዘ ኪንግ የሚለው መዝሙር ነው። ከዚህ መዝሙር እንግዲህ ሊችተንስታይን ግጥሙን ሳይሆን ዜማውን በመውሰድ አሁን ላይ የሊችተንስታይንና የእንግሊዝ መዝሙር ተመሳሳይ ይዘት ያላቸው ናቸው ማለት ነው። የብሪታንያ ሰው እንግዲህ በ1850ዎቹ በጃኮፍ ጆሴፍ ቻውክ የተባለ ሰው ነው ይህንን የሊችተንስታይንን ብሔራዊ መዝሙር የሰራው። ዜማውን ደግሞ ከእንግሊዝ በመውሰድ እንግዲህ ሰርቶላቸዋል ማለት ነው። ብሔራዊ መዝሙራቸውን እንግዲህ አግኝቼዋለሁ። በአማርኛ ትርጉሙ ምንድነው? የሊችተንስታይን በብዛት የሚናገሩት የጀርመን ቋንቋ ነው የሚናገሩት። ከዛ እንግዲህ ወደ አማርኛ ሲመለስ ብሔራዊ መዝሙራቸው ከወጣቱ ራዕይ በላይ ሊችተንስታይን ታርፋለች። በአልፕስ ተራሮች ከፍታ ላይ ይህ ውድ የትውልድ ሀገር ያርፋል። ይህ የምትወደድ አባት ሀገር በእግዚአብሔር ጥበበኛ እጅ ለእኛ ተመርጣለች የሚል አጭር ነው። ይህንን ይመስላል እንግዲህ ሊችተንስታይን እንግዲህ ሜዳማ አይደለችም፣ ብዙ ተራራ ነች፣ በቪዲዮም እንዳያችሁት ማለት ነው። ተራሮቹ ደግሞ ከስዊዘርላንድ ጋር የሚያመሳስላት ልክ እንደ ስዊዘርላንድ ሁሉ በአልፕስ ተራሮች የተከበበችና በአልፕስ ተራሮች መሀል ላይ የምትገኝ ሀገር ናት። ሌላኛው ደግሞ እስካሁን እንግዲህ ኦሎምፒኮች በተለያየ ዘርፍ ትሳተፋለች። እስካሁን 10 ሜዳሊያዎችን አግኝታለች በኦሎምፒክ ተሳትፋ። ነገር ግን ያው እኛ ኢትዮጵያውያን በብዛት እንግዲህ 10 ሜዳሊያ እስክታገኝ ድረስ ያላወቅናት የምትሳተፍበት ስፖርት እኛ ኢትዮጵያውያን ብዙም የማይመስጠን አይነት ስፖርት ስለሆነ ነው ኦሎምፒክ ላይ። ይኸውም እንግዲህ በበረዶ መንሸራተት ነው። እንደምታውቁት እንግዲህ ወደ ስዊዘርላንድ ሊችተንስታይንን ጨምሮ በአካባቢ ስትጓዙ በበረዶ ላይ መንሸራተት ላይ ጎበዝ ናቸው። ምክንያቱም ተራራውም በረዶም አላቸው። ዊንተራቸው ሲመጣ ወይም ክረምታቸው ሲመጣ ተራሮቻቸው በሙሉ በበረዶ ሲሸፈኑ የሀገሬው ሕዝብ እነዛን ሃይክ ሲያደርግባቸው የነበሩ ተራሮችን በሙሉ ወደ መንሸራተቻ ነው የሚቀይራቸውና እየተንሸራተቱ ስለሚሄዱ ሕፃናቱም በጣም ጎበዝ ናቸው፣ ትልልቆቹም ጎበዝ ናቸውና ስዊዘርላንድና ሊችተንስታይን ስትሄዱ በጣም ብዙ ተንሸራታቾች አሏቸው። ስለዚህ ይህች ሀገር እንግዲህ ሊችተንስታይን በዓለም ላይ በበረዶ መንሸራተት 10 ሜዳሊያ እስካሁን ድረስ አግኝታለች ማለት ነው። ይኸውም ብቸኛው ከኦሎምፒክ ያገኘቻቸው ሜዳሊያዎች ናቸው። ሌላኛው ደግሞ የከተሞቿ ስሞች ናቸው። ይሄ በጣም ኢንተረስትድ እና ያስበውበት ይሁን አይሁን አላቅም፣ ግን በጣም ኢንተረስትድ የሆኑ ፋክቶች ሳነብ ስለዚች ሀገር አንድ ያገኘሁት ነገር የከተሞቿ ስሞች አጠራራቸው ሁሉም አንድ አይነት ነው። በቪ ነው የሚጀምረው የመጠሪያ ስማቸው። ለምሳሌ አሁን የሚገኝበት ይሄ የምታዩት ቫዱዝ ነው ዋና ከተማው። ከቫዱዝ ከዋና ከተማዋ በተጨማሪ አብዛኞቹ የሀገሪቱ ከተሞች በቪ ነው የሚጀምረው እና ቬልንበርግ ምናምን እያለ ነው የሚሄደው እና በጣም የሚያስገርም ነው። ተመሳሳይ መሆኑ ብዙ ሰዎች ይገረሙበታል የከተሞቿ ስሞች። ሌላኛው እንግዲህ የሊችተንስታይን ፓስፖርት ለመያዝ ወይም የሊችተንስታይን ዜጋ ለመሆን በጣም አስቸጋሪ ከሚባሉ የዓለም ዜግነቶች ወይም ለማግኘት በጣም ከባድ ከሆኑ ዜግነቶች መካከል ይመደባል። እንደምታውቁት እንግዲህ አሜሪካን ጨምሮ ሌሎችም ብዙ ትልቅ ሀገሮች በጋብቻ በምናምን ዜግነት ይገኛል።
ይህች ሀገር ግን በጣም የተለየ ዜግነት የመስጠት ሂደት ስላላት በጣም አስቸጋሪ ያደርገዋል። የመጀመሪያውና በቃ የሊክተንስታይንን ዜግነት ለማግኘት እጅግ በጣም ቀላሉ ዘዴ ምንድን ነው ከተባለ ጋብቻ ነው። ይኸውም እንግዲህ እንደምታውቁት የአሜሪካ ዜጋ ያገባ ማንኛውም ሰው ከ3 እስከ 5 ዓመት ውስጥ ለዜግነት ማመልከት ይችላል። ከዛ በኋላ ዜጋ መሆን ይችላል በአሜሪካ ሕግ መሰረት። ወደ እነዚህ ስትመጡ ግን ሊክተንስታይን ስትመጡ የሊክተንስታይን ዜጋ ካገባችሁና በሀገሪቱ ደግሞ ማግባታችሁ ብቻ ዜግነት ለማግኘት ዋስትና አይሆንም። የሊክተንስታይን ዜጋ ካገባችሁ በኋላ ቢያንስ በትንሹ ከ5 እስከ 10 ዓመት ሊክተንስታይን ውስጥ መኖር አለባችሁ። ከዛ በኋላ ይህንን አረጋግጣችሁ ወንጀል እንደሌለባችሁ ካረጋገጣችሁና በሀገሪቱ ውስጥ ንቁ ተሳትፎ እንዳላችሁ ካረጋገጣችሁ በኋላ ዜግነቱን የማግኘት ድል ሊኖራችሁ ይችላል። ይሄ እንግዲህ በቃ የሊክተንስታይንን ዜግነት ለማግኘት በጣም ቀላል የሚባለው መንገድ ነው። ሌላኛው ሊክተንስታይን ልክ እንደ አሜሪካ ሁሉ በመኖርም ዜግነት ትሰጣለች። ግን ይሄ ከባድ ነው። ስትሰሙትም እንደምትደነግጡ እርግጠኛ ነኝ። ይኸውም እንግዲህ የአሜሪካን የተመለከትን እንደሆነ አሜሪካ ላይ አሁን ባለው ሕግ መሰረት ማለትም ይህን ቪዲዮ በማዘጋጅበት ሰዓት ማለት ነው፣ ያው በማንኛውም ሰዓት ሕጉ ሊቀያየር ስለሚችል አሜሪካ ውስጥ 5 ዓመት በላይ አንድ ሰው ከኖረ ህጋዊ ዜጋ ሆኖ ከ5 ዓመትና ከዛ በላይ ከኖረ ዜግነት የአሜሪካ ዜግነትን መጠየቅና ማግኘት ይችላል። የአሜሪካን ሂስትሪ፣ ኮሚኒኬሽን፣ እንግሊሽ የመሳሰሉትን ተፈትኖ ማለት ነው። ነገር ግን ወደ ሊክተንስታይን ስትመጡ ሀገሪቱ ውስጥ ቢያንስ 30 ዓመት መኖር አለባችሁ እና ትንሹ ሪኳየርመንት 30 ዓመት ነው በኑሮ ዜግነትን ለማግኘት ማለት ነው። አስቡት በ20 ዓመታችሁ እዚህ ሀገር መጣችሁ በ50 ዓመታችሁ ነው ዜጋ የምትሆኑት እና በጣም ከባድ ነው ፓስፖርታቸውን ለማግኘት። ይሄ ብቻ አይደለም፣ ቢያንስ 30 ዓመት ትኖራላችሁ። ከ30 ዓመት በኋላ ደግሞ ጀርመንኛ ቋንቋን አቀላጥፋችሁ መናገር ግዴታ ነው። ምክንያቱም ማጆሪቲው የጀርመንኛ ቋንቋ ተናጋሪ መሆናቸውን ቅድም ነግሬያቸዋለሁ። ስለዚህ እንግዲህ ጀርመንኛ ቋንቋን አቀላጥፋችሁ መናገር ግዴታችሁ ነው። ከዛ በኋላ ደግሞ ከሊክተንስታይን ህዝቦች ጋር ያላችሁ ቁርኝት ይታያል። ይኸውም የምትኖሩበት አካባቢ ያለው ማዘጋጃ ቤት ድምፅ መስጫ ያዘጋጅና እንግዲህ በመኖር የሚገኝ ዜግነት አካሄዱን ነው የምነግራችሁ። 30 ዓመት ከኖራችሁ በኋላ ሪኳይስት አድርጋችሁ ዜጋ አርጉኝ ብላችሁ ጀርመንኛ ቋንቋ አቀላጥፋችሁ መናገር እንደምትችሉ ከተናገራችሁ በኋላ ማህበረሰቡ ድምፅ እንዲሰጥበት ይደረጋል። በይፋ ፎቶአችሁ ማዘጋጃ ቤት ላይ ተለጥፎ ሰዎች እየመጡ ይሄ ዜጋ ይሁን እያሉ ይመሰክሩላችኋል። እናንተ ደግሞ ቅስቀሳ ታደርጋላችሁ። ዜጋ ለሆነ ነው እባካችሁ ሄዳችሁ ቮት አድርጉኝ እያላችሁ። ልክ ይሄ ምርጫ እንደሚመረጥ ሰው አለ አይደል? የተለያየ ግዛቶች ላይ ምርጫ በቃ እንደዛ አይነት አካሄዳለሁና ዜግነት የመስጠቷ ነገር በጣም አስገራሚ ነው። በዚሁም ሂደት ደግሞ ከወንጀል ነፃ መሆን ግዴታ ነው ማለት ነው። እንግዲህ ሊክተንስታይንን ያው በዚህ አካሄድ ስናያት ዜግነቷን ለማግኘት በጣም አስቸጋሪ ከሚባሉ ሀገራት ተርታ ይመደባሉ። በዓለም ላይ እንደምታውቁት ዜግነት የሚሰጡና የማይሰጡ ሀገራት አሉ። ለምሳሌ የተባበሩት አረብ ኤሚሬትስን ብታዩ በመኖር አትሰጥም። ስለዚህ እዛ ሀገር ሄዳችሁ 50 ዓመትም ብትኖሩ 90 ዓመትም ብትኖሩ ዜግነቱን አታገኙ። በመኖር የሚሰጥ ዜግነት የለም። በመኖር የማይሰጡ አሉ፣ በመወለድም የማይሰጡ አሉ፣ እንዲሁም ደግሞ በጋብቻም የማይሰጡ አሉ። የሚሰጡ ከሚባሉ ሀገራት እንግዲህ የሚመደቡት ደግሞ በጣም አስቸጋሪ ሂደት ያላቸውና ትንሽ ሪኳየርመንት ያላቸው አሉ። ፓስፖርትም ደግሞ የሚሸጥም እንዲሁ ፓስፖርቶች አሉና ከዚህ ጋር በተገናኘ እንግዲህ የሊክተንስታይን ዜጋ ለመሆን የሊክተንስታይንን ፓስፖርት ለመያዝ ምን ያክል አስቸጋሪ ውስብስብ እንደሆነ በዚህ ቪዲዮ ሆፕፉሊ አይታችሁታል ብዬ አስባለሁና ሊክተንስታይን እንግዲህ እንደዚህ ያለች ሀገር ናት ይወላችሁ። ሌላኛው ደግሞ ሀገሪቷ ምንም አይነት እስር ቤት የላትም። የሚያስገርመው ይሄ ነው። ምክንያቱም ቀደምም በቪዲዮ ላይ እንደነገርኳችሁ የወንጀል ሬቱ በጣም ዝቅተኛ ስለሆነና ወንጀል ስለማይፈጽም ሀገሪቱ ውስጥ እስር ቤት የመገንባት ነገር አላስፈልጋቸውም። ስለዚህ ምንም አይነት እስር ቤት ሊክተንስታይን የላትም። ምናልባት ወንጀል የሚፈጽሙ ሲኖሩና በተለይ ፍርድ ቤት ሲፈርድባቸው ደግሞ ወደ ጎረቤቷ ኦስትሪያ ተልከው ነው በኦስትሪያ ነው የሚታሰሩት እንጂ በሀገሪቷ እስር ቤት ስለሌለ በራሷ አታስርም ማለት ነው ሊክተንስታይን። እና በጣም የሚያስገርም ነገር ነው ያላት።
ስለተመለከታችሁ አመሰግናለሁ። እንግዲህ ቆይታችን ይህንን ይመስል ነበረ። ሊክተንስታይን እንዴት አያችኋት? ወደዳችኋት ወይ? ምን የተለየ ነገር አገኛችሁ? ኮሜንት ላይ አንድም ሳታስቀሩ ጻፉልኝ። ኔክስት ይህንን ሀገር ብትጎበኘው አሪፍ ነው የምትሉትንም እንዲሁ ጻፉልኝ። በጣም ወዳችኋለሁ። አብራችሁኝ ስላላችሁ እንደ ሁልጊዜው አመሰግናለሁ። በቀጣይ ቪዲዮ በሌላ ሀገር እስከምንገናኝ ድረስ እናንተም እንደኔ ዩቲዩበር መሆን ከፈለጋችሁ የዩቲዩብ ሚስጥሮችን እያነበባችሁ አብራችሁኝ ቆዩ። በቀጣይ በሌላ ሀገር በሌላ ቦታ እንገናኝ። ባባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።